እንደምላችኋል ከቀኑ 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ከሰዓቱ ዜናዎች ጋር ተመስገን በየነ ነኝ። ከሰዓቱ የስፖርት ዜናዎች ጋር አለሙ መኮንን። አመሰግናለሁ አለሙ። አሁን የምናልፈው ወደ ዝርዝር ዜናዎች ነው። አብራችሁን ሆኑ። የቤተሰብ ጥሪት ግንባታ ፕሮግራምን መፈጸም የሚያስችል ተቋማዊ አቅም በመገንባት የምግብ ዋስትናን ማረጋገጥ እንደሚገባ የሴቶች ህጻናትና ወጣቶች ሚኒስቴር አስታወቀ። የሚኒስቴር መስሪያ ቤቱ በቤተሰብ ጥሪት ግንባታ ፕሮግራም ሴቶችና ወጣቶች መሪ ተዋናይ እንዲሆኑ የሚያስችል ስልጠና ለክልል ቢሮዎችና አጋር ድርጅቶች ሰጥቷል። ሙሉ ብርሃን ሻማ ዝርዝሩን ይዛለች። የቤተሰብ ጥሪት ግንባታ ፕሮግራም በሀገሪቱ የምግብ ዋስትናን ለማረጋገጥ ከተወሰዱት 4 ፕሮግራሞች መካከል አንዱ ነው። በግብርና ሚኒስቴር የቤተሰብ ጥሪት ግንባታ ፕሮግራም የአቅም ግንባታ ኦፊሰር አቶ ተስፋ ተፈሪ ፕሮግራሙ ምግብ አጠር ተብሎ በተለዩ በ320 ወረዳዎች ተግባራዊ ይደረጋል ብለዋል። የሴቶች ህጻናትና ወጣቶች ሚኒስትር ወይዘሮ ዘነቡ ታደሰ እንዳሉት ፕሮግራሙ የምግብ ዋስትናን ችግር ያለባቸውን 8.2 ሚሊዮን ህዝብ በሌላ የገቢ ምንጭ በማሳተፍ የምግብ ዋስትናን ከማረጋገጥ ባለፈ ጥሪት እንዲያፈሩ የሚያስችል ነው። ለሴቶችና ወጣት አደረጃጀቶች በሐዋሳ ከተማ የተሰጠው ስልጣና ደግሞ ሴቶችና ወጣቶች ፕሮግራሙን በደንብ ተገንዝበው የጋራ ተጠቃሚነትን ለማረጋገጥ ያለመ ነው ብለዋል። አደረጃጀቶቹም ፕሮግራሙን ለማስፈጸም ከምን ጊዜውም በላይ በቅንጅት በመስራት ሚናቸውን እንዲወጡ ሚኒስትሯ አስገንዝበዋል። ታች ለስልጣናም ግንዛቤ ለማስጨበጥም ከብድር አገልግሎትም ጋር የተመቻቸው ሁኔታዎች ስላሉ ይሄን በተገቢው መንገድ ከማህበራት ጋር እጅ ለእጅ ተያይዞ ሞቢላይዝ አድርጎ ሴቶችና ወጣቶች ተጠቃሚ የሆኑበትን መንገድ ማመቻቸት ተገቢ ነው። አለበለዚያ ስለ ሴቶች ስንዘምር ብንል ስለ ወጣቶች ስንዘምር ብንል ምንም ስለ ድህነት ስንዘምር ብንል ምንም ጠብ አይልም። ስለዚህ አመራሩ ይሄን በኃላፊነት ጨብጦ መሄድ አለበት። እዚህ ያለው የሰልጣኞቹ ሚና ክልል ላይ ካለው ቴክኒክ ኮሚቴ ጋር ተጋግዞ ክልል ላይ ካሉ ማህበራት ጋር ተያይዞ ባግባቡ ተረድተውት ወደ ትግበራ መግባት ይጠበቅባቸዋል። እንደ እድር ያሉ ማህበራዊ ተቋማትን ዘመናዊ አስተሳሰብ በመያዝ ከተለመደው አሰራር ባሻገር ልማታዊ ሚናቸውን እንዲወጡ ወይዘሮ ዘነቡ ታደሰ ጥሪ አቅርበዋል። በሴቶች ህጻናትና ወጣቶች ሚኒስቴር የሴቶችና ወጣቶች ንቅናቄና ተሳትፎ ማስፋፊያ ዳይሬክተር አቶ ኃይለ ልዑል ስዩም እንደተናገሩት ደግሞ በሴቶችና ወጣቶች ፍላጎት ላይ የተመሰረተ የስራ ፈጠራ እቅድ ከማውጣት ጀምሮ በመረጡት የስራ መስክ እንዲሰማሩ ማገዝ በፕሮግራሙ የሚከናወኑ ተግባራት ናቸው። የገቢ አቅማቸውን ለማሳደግ የማይክሮ ፋይናንስ ተደራሽነትን ማስፋት፣ የብድር አገልግሎት ማመቻቸትና ከገበያ ትስስር ጋር ያለውን ችግር መፍታትም እንዲሁ። ሰልጣኞች በበኩላቸው በስልጣና ያገኙትን ክህሎት ለሌሎች በማካፈል በተቀናጀ መልኩ በመስራት ሀገራዊ ራዕዩን እናሳካለን ብለዋል። የሴቶችና የወጣቶችን ተሳትፎ ማረጋገጥ ተሳታፊነታቸው ምን ያህል እንደሆነ ኢቫሉዌት ማድረግ፣ መከታተል፣ ማረጋገጥ እንዲሁም ተሳታፊ እንዲሆኑ ሰፊ ቅስቀሳዎችን መስራት ነው የሚጠበቅብንና ግዴታ ወደ ታች ስንወርድ ታች ላሉ ወጣቶችና ሴቶች የግንዛቤ ማስጨበጫ ስራዎች የምንሰራበት ነው የሚሆነው። ከሴቶች ፌዴሬሽን ጋር አንድ ላይ በመሆን ታች ያለውን ያልተነካው ከና ከሩቱ ጀምረን የመቀስቀስ ስራና ይሄን ነገር ተጠቃሚ እንዲሆኑ ለምን መንግስት ማንም በአለም የለም 30% አስቀምጠ 70% ላበድር የሚል የለም እና ይሄንን ተጠቃሚ መሆን እንዳለበትና ተጠቅሞን ደግሞ ውጤታማ የሚሆንበት መንገድ የቅስቀሳ ስራ ትልቁ ስራችን የወጣት ፌዴሬሽን እና የሴቶች ፌዴሬሽን ትልቁ ሚና እነሱ ጋር ነው ያለው የሚል አመለካከት ነው ያለኝ። በሰሜን ሸዋ ዞን አንኮበር ወረዳ ከ15 ሚሊዮን ብር በላይ በሆነ ወጪ የተገነባው የንጹህ መጠጥ ውሃ ተቋም አገልግሎት መስጠት ጀመረ። የውሃ ፕሮጀክቱ 10,000 የሚሆኑ የወረዳዋን ነዋሪዎች ተጠቃሚ ያደርጋል። ዝርዝሩን ያዘጋጀችው ፀሐይ ኃይሉ ናት። በሰሜን ሸዋ ዞን አንኮበር ወረዳ የአልዩ አምባይ ንጹህ መጠጥ ውሃ ፕሮጀክት ግንባታ የተከናወነው በአማራ ዲዛይንና ቁጥጥር ስራዎች ድርጅት አማካሪነትና በክልሉ ውሃ ስራዎች ኮንስትራክሽን ድርጅት ተቋራጭነት ነው። የአማራ ክልል ርዕሰ መስተዳድር አቶ አያሌው ጎበዜ የተገነቡትን የውሃ ተቋማት በርቀው ከፍተዋል። በዚህ ወቅት እንዳሉት በሰከንድ 45 ሊትር ውሃ መስጠት ከሚችለው አጼ ውሃ ከተሰኘው ምንጭ ተጠልፎ የውሃ እጥረት ባለባቸው ቆላማ አካባቢዎች የንጹህ መጠጥ ውሃ እንዲያገኙ ማድረግ ተችሏል። የንጹህ መጠጥ ውሃ አገልግሎት ለአምስቱ ቀበሌዎች ተዳርሶ ንጹህ መጠጥ ውሃን ህፃናት፣ እናቶችና ህብረተሰቡ በማግኘታቸው እንኳን ደስ አላችሁ እንኳን ደስ አለን እንላለን። እኔ ዛሬ በጎበኘሁት በዚህ አካባቢ በቆላማው አካባቢ
ከደጋ ላይ ውሃን በመጥለፍ ምንም አይነት የኤሌክትሪክ ድጋፍ ሳያስፈልግ ነዳጅ ሳያስፈልግ በተፈጥሮ ግፊት ብቻ ከላይ ከደጋው ወደ ታች ባለው ቆላማ ቀበሌዎች በአምስቱ ቀበሌዎች ይህ ንጹህ ውሃ እንዲደርስ በመደረጉ ኩራት ይሰማኛል። የውሃ ፕሮጀክቱ በአልዩ አምባ በጨፋ በጎርጎ በዋሻና ሀራምባ ቀበሌዎች ከ10,000 በላይ ነዋሪዎችን ተጠቃሚ ያደርጋል። 27 ኪሎ ሜትሮችን አቆራርጦ ለህብረተሰቡ አገልግሎት የሰጠው የውሃ ፕሮጀክት ወጪ 15 ሚሊዮን ብር በክልሉ መንግስት ሲሆን 780 ሺህ ብር የሚሆነው ደግሞ በህብረተሰቡ ተሳትፎ የተሸፈነ ነው። የሰሜን ሸዋ ዞን አስተዳዳሪ አቶ ሸቴ አስፋው የውሃ ፕሮጀክቱ በወረዳው ያለውን የንጹህ መጠጥ ውሃ ሽፋን ከ66 በመቶ ወደ 75 በመቶ ከፍ አድርጎታል ብለዋል። የሚቀጥለውና ትኩረት መስጠት ያለብንም በሁሉም ቀበሌዎቻችን 100% የውሃ ሽፋናችን በላቀ ሁኔታ ለማሳደግ የተሰራውን በመንከባከብ የሚሰሩትን በቀጣይ ደግሞ ትኩረት ሰጥተን በመረባረብ የህብረተሰቡ ጉልበት የሚጠይቁትን ጭምር በመሳተፍ በተለይም የውሃው ባለቤት እንዲሆኑ ሴቶችን በማንቀሳቀስ የውሃ ኮሚቴዎችን በማደራጀት ባለቤት ሆናችሁ መንቀሳቀስ ይኖርባችኋል። አንዳንድ የአካባቢው ነዋሪዎች በንጹህ መጠጥ ውሃ ተቋማቱ ግንባታ መደሰታቸውን ይናገራሉ። በርቀት ነበር የምንቀዳው ያው በሰልፍ እያያዝን አንዳንድ ጀሪካ ነበር የሚደርሰን በቀን ማለት ነው። አሁን ግን እግዚአብሔር የተመሰገነ ይሁን በደጃችን ፈሶ ያው አሁን እየተጠቀምን ነው። ከዚህ በፊት ውሃ ያው የውሃ ችግር ነበረብን። ጅረት ሄደን ነበር የምንቀዳው። የቧንቧ እንደ የተወሰነች ውሃ አለች እሷ በጣም እሷ ጋር ጥል ነው የምንፈጥረው እንራበሻለን። አሁን ግን እግዚአብሔር ይመስገን ውሃ አልፎልናል። እኛ ካሁን ቀደም ራቅ ያልን ገንዳ የሚባል ወንዝ ነበር እዛ እየሄድን ነበር ምንቀዳው። አሁን ግን እዚህ ፊታችን በመምጣቱ በጣም ደስ ብሎናል። የውሃ ፕሮጀክቱ 21 የውሃ ቦኖችና 7 የውሃ ማጠራቀሚያ ጋኖች አሉት። መገናኛ ብዙሃን በአካባቢ ጥበቃ ስራዎች ላይ ተገቢ የሆነ መረጃ ለህብረተሰቡ ማዳረስ እንደሚገባቸው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። የጽህፈት ቤቱ ሰራተኞች ከኢትዮጵያ ፕሬስ ድርጅትና ከኢትዮጵያ ብሮድካስት ባለስልጣን ሰራተኞች ጋር በመሆን በአዲስ አበባ አራራት አካባቢ የችግኝ ተከላ አካሂደዋል። በችግኝ ተከላው ላይ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ አቶ አለማየሁ እጅጉ እንደገለጹት በአካባቢ ጥበቃ ስራ ላይ ውጤታማ ተሞክሮችን በሌሎች አካባቢዎች ውጤት እንዲያስገኙ መረጃን በማድረስ በኩል የመገናኛ ብዙሃን ሚና ከፍተኛ ሊሆን ይገባል። የችግኝ ተከላው ተሳታፊዎችም ለተከላቸውን ችግኞች አስፈላጊውን ጥበቃና እንክብካቤ እንደሚያደርጉ ቃል መግባታቸውን ሪፖርተራችን ብርሃኑ አለሙ ዘግቧል። በደቡብ ወሎ ዞን በተጠናቀቀው በጀት ዓመት ከመስኖ ልማት 4 ሚሊዮን ኩንታል የሚጠጋ ምርት መሰብሰቡን የዞኑ ግብርና ልማት መምሪያ ገለጸ። የመምሪያው ምክትል ኃላፊ አቶ መኮንን አዱኛ እንደገለጹት ምርቱ የተሰበሰበው የተለያዩ ወንዞችን ምንጮችንና የኩሬ ውሃን በመጠቀም ከ63,000 ሄክታር በላይ መሬት በማልማት ነው። በመስኖ ልማቱ ከ200,000 በላይ አርሶ አደሮች ተሳትፈዋል። በመስኖ ካለሟቸው መካከል ቅመማ ቅመም፣ ቋሚ ተክሎች፣ ፍራፍሬና የጓሮ አትክልቶች እንደሚገኙባቸው የኢትዮጵያ ዜና አገልግሎት ዘግቧል። አሁን የምናልፈው ወደ ውጭ ዜናዎች ነው። የመናውያን ተቃዋሚዎች የአሊ አብደላ ሳላ መንግስትን ከስልጣን ለማውረድ እያካሄዱ ያሉትን ተቃውሞ ሰላማዊ በሆነ መንገድ አጠናክረው እንደሚቀጥሉ አስታወቁም። የረመዳን ቅዱስ የጾም ወር ተቃውሟችንን አያስተጓጉለውም ብለዋል ተቃዋሚዎቹ። ለዝርዝሩ አዲስ ህይወት ተስፋዬ። በርካታ የመናውያን በዋና ከተማዋ ሰነአ የአሊ አብደላ ሳላ አገዛዝን ከስልጣን ለማውረድ እያደረጉት ያለው ተቃውሞ በትናንትናው ዕለትም ቀጥሏል። የመናውያኑ የአብደላ ሳላ መንግስት እንዲቀየር ሰላማዊ በሆነ መንገድ የምናደርገው ተቃውሞ አጠናክረን እንቀጥላለንም ነው ያሉት። የረመዳን የጾም ወር ምክንያት በማድረግ ትግላቸውን በሰላማዊ በሆነ መልኩ እንደሚያካሂዱ በመግለጽ ፕሬዝዳንት አሊ አብደላ ሳላ ምንም እንኳን ባለፈው ሰኔ ወር ላይ ለተቃጣባቸው ጥቃት በሳውዲ አረቢያ በሕክምና ላይ እንደሚገኙ ቢታወቅም አሁንም በመንበረ ስልጣናቸው እንዳሉ ነው እየተነገረ ያለው። ዝናባማ የአየር ጸባይና የጾም ወራት አሁንም የሳላ አስተዳደርን ከመቃወም እንደማያግዳቸው ዋሊድ አልሜሪ የተባለ ተቃዋሚ ገልጿል። ይሄ የኛ አብዮት ነው፣ በፈጣሪም የተባረከ። የአየሩ ጸባይ መቀየሩ ምንም ለውጥ አያመጣም።
እኛ ግማሽ ተቃውሞን አንቀበልም፣ ወደ ኋላም አንመለስም። ግማሽ ተቃውሞ ራስን ከማጥፋት አይተናነስምና እስከ ፍጻሜው እንታገላለን። አው ከዚህ ከታጊር አደባባይ ድምጻችንን ለመላው ዓለም እናሰማለን። ይሄ የተቀደሰ አርብ ነው፣ እስከ ድልም እንፋለማለን ሲል አሚድ አልአማዊ የተባለ ሌላኛው ተቃዋሚ ተናገረው። ዘገባው የሮይተርስ ነው። በእንግሊዝ የተካሄደ አንድ ጥናት የህፃናት የልብ ህመም ችግርን ቀድሞ ለማወቅ የሚያስችል መሳሪያ ይፋ አደረገ። መሳሪያው ከህክምና ባለሙያዎች ሊያመልጡ የሚችሉ መረጃዎችን በማቀበል የህፃናትን የልብ ችግር ለማወቅ ያስችላል የተባለው ዝርዝሩ የሰው ሀረግ አንዱ ዓለም ነው። በታዳጊ ሀገራት ለታዳጊ ህፃናት ሞት ምክንያት ከሚሆኑት በሽታዎች መካከል የልብ ህመም ዋናው ነው። በተለይም ህፃናት ሲወለዱ አብሮ የሚፈጠረው የልብ ህመም የህፃናትን ህይወት በመቅጠፍ ለህልፈት ይዳርጋቸው ቆይቷል። በእንግሊዝ በርሚንግሃም የተካሄደ ጥናት ግን ለችግሩ መፍትሄ ያገኘ ይመስላል። በጥናቱ ይፋ እንደሆነው መረጃ ከሆነ ህፃናቱ የልብ ህመም ያለባቸውና የሌለባቸው መሆኑን ለማረጋገጥ በክንዳቸው ወይም በእግራቸው ቆዳ ላይ በሚደረግ መሳሪያ በቀላሉ ለማወቅ ያስችላል። ህፃናቱ እንደተወለዱ ችግሩን ቀድሞ ማወቁ ደግሞ ለህክምና ባለሙያዎች ህመሙን ለማዳን ለመቀነስም ሆነ አስፈላጊውን እንክብካቤና ህክምና ለማካሄድ ያስችላቸዋል። ፐልስ ኦክሲሜትሪ የተባለው መመርመሪያ መሳሪያ አዲስ በተወለዱ ህፃናት በልባቸው ውስጥ ያለውን የኦክሲጅን መጠን ያሳያል። አብዛኞቹ ህፃናት በቀላሉ ሊፈወሱ በሚችሉበት ሁኔታ ግን ሳይታወቅ ለሞትና ለተወሳሰበ ችግር ይጋለጣሉ። በመሆኑም ጥናቱ ሁሉም ህፃናት ላይ ምርመራው እንዲካሄድ ጥሪ ያቀርባል። በበርሚንግሃም የእናቶች ሆስፒታል ውስጥ ለ3 ዓመታት ጥናቱን ያካሄዱት ዶክተር አንድሪው ኢወር እንደሚናገሩት ህፃናቱ ለህይወታቸው አስጊ በሆነው የልብ ህመም ሲጋለጡ ቆይተዋል። አሁን ግን ችግሩን የሚያስወግድ መፍትሄ ይዘናል ይላሉ። Pulse oximetry measures the amount of oxygen in the blood by shining a light. ፐልስ ኦክሲሜትሪ የተሰኘው መሳሪያ በህፃናቱ እጆችና እግሮች ቆዳ ላይ በማድረግ የልብ ህመም እንዳለና እንደሌለ እናረጋግጣለን። መሳሪያው በልብ ውስጥ ያለውን የኦክሲጅን መጠን ያሳያል። መሳሪያው ማብራት በማብራት ምልክት ይሰጠናል። ይህን አይነቱ ቴክኒክ ለህይወት አስጊ የሆነውን ህመም ለማስወገድ እንጠቀምበታለን። በአሁኑ ሰዓት የልብ ህመም ለመኖሩ የመጠቀሚያ መሳሪያ በአልትራሳውንድ ህፃናቱ ከተወለዱ በኋላ በሚካሄድ የቤተ ሙከራ ነው። ይሁንና ይህ አይነቱ ዘዴ ሙሉ በሙሉ ስኬታማ ባለመሆኑ ችግሩ አልተወገደም ነበር። 50% የሚመረመሩ ህፃናትም ችግራቸው ሳይታወቅ ይቀር ነበር። Pulse oximetry uses the idea that most of these ፐልስ ኦክሲሜትሪ በልባቸው አነስተኛ የሆነ የኦክሲጅን መጠን ያላቸውን ህፃናት ለይቶ የሚያሳይ መሳሪያ ነው። ህፃናቱን በአይናችን በማየት ችግሩን ማወቅ አንችልም። መሳሪያው ግን ችግራችንን አስወግዶልናል። በአዲሱ ጥናት ከየካቲት 2008 እስከ ጥር 2009 እንደ አውሮፓውያን አቆጣጠር ድረስ ባሉት አመታት 20 ሺህ ህፃናት ላይ ሙከራው ተካሂዷል። በጥናቱ 53ቱ ለልብ ህመም አደጋ የተጋለጡ ሲሆኑ 24ቱ ደግሞ ከፍተኛ የልብ ህመም ችግር ያለባቸው ናቸው። 35 የሚሆኑት በቤተ ሙከራ በአልትራሳውንድ የታዩ ሲሆን 18ቱ በፐልስ ኦክሲሜትሪ ተለይተው ሲታወቁ በአልትራሳውንድ ግን የልብ ህመም መኖሩ ሊታወቅ እንዳልቻለ ነው ጥናቱ የሚያመለክተው። በምርምሩ የተነሳ ጤናማ የ3 አመት ህፃን ያላት ሳም ኢስትውድ እንደምትናገረው ልጇ ያለበትን የልብ ህመም ችግር በምርመራው ማስወገድ መቻሏን ነው። ሳይመረመር ቢቀር ኑሮ በከፍተኛ ሁኔታ ለህመም ይዳረግ ነበር። እንደማስበው በዓለም አቀፍ ደረጃ መሳሪያው ጥቅም ላይ መዋል አለበት። ወላጆች እንደዚህ አይነቱን እድል ለህፃናት ልጆቻቸው ማግኘት አለባቸው። ህፃናቱ ወዲያውኑ እንደተወለዱ በመሳሪያው የሚመረመሩ ሲሆን መሳሪያው ከልብ ህመም መመርመሪያነቱ ባሻገር ለሆድ ዕቃ መዛባትና ለተመረዘ አካል መመርመሪያ በመሆን ያገለግላል። ሮይተርስ እንደዘገበው አሁን ወደ ስፖርቱ ዜና እንሸጋገራለን። ትላንት የተጀመረው ሁለተኛው ሀገር አቀፍ የስፖርት ምክር ቤት ስብሰባ ዛሬም ቀጥሎ በዋና ዋና የሀገሪቱ የስፖርት እድገት አጀንዳዎች ላይ ሲወያይ አርፍዷል። ዛሬ በምክር ቤቱ ከተነሱ አጀንዳዎች መካከል የታወቁ የስፖርት ድርጅቶች የአሰራርና የውድድር ማንዋል ቀርቦ ውይይት ከተደረገበት በኋላም ወደ ተግባር እንዲገባ ከስምምነት ተደርሷል። ሌላው በውይይቱ የተነሳው አጀንዳ የመንግስትና የግል ከፍተኛ ትምህርት ተቋማት ማዕከልን የሚያስተባብረው ኮሚቴም ባወጣው መተዳደሪያ ደንብ ቀርቦ ጸድቋል። ትምህርት ሚኒስቴር የትምህርት ቤቶችን ውድድር በቋሚነት ተረክቦ በየ2 ዓመቱ እንደሚያወዳድር ምክር ቤቱ